ሰላም ጤና ይስጥልኝ። ከግል መረጃ ጋር አብራችሁ ስላላችሁ እናመሰግናለን። ዛሬ በዝርዝር ዘገባችን በስፔንና በሞሮኮ ድንበር በምትገኘው የሴኦታ የባህር ዳርቻ የተከሰተውን አሰቃቂና ታሪካዊ የህገወጥ ስደት ቀውስ ይዘንላችሁ ቀርበናል። ከ3 እስከ 4 ኪሎ ሜትር የሚሸፍነው የውቅያኖስ አካል በዋና ለመሻገር የተደረገው ገዳይ ሙከራ፣ ስደተኞቹ ያጋጠማቸው የሰው ሰራሽና የተፈጥሮ አደጋዎች እንዲሁም የተመዘገቡት አሳዛኝ ጉዳቶች ምን ይመስላሉ? ወደ ዋናው ዘገባችን ከማለፋችን በፊት ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን የግል መረጃ ቤተሰብ ይሁኑ። አሁን ወደ ዝርዝር ዘገባው እንለፍ። የሲኦታ ህገወጥ ስደት ቀውስ በታሪክ ታይቶ የማይታወቅ የባህር ላይ ስጋትና አደጋ። በዘመናዊ የዓለም ታሪክ ውስጥ ከተመዘገቡት አሳዛኝና አስደንጋጭ የህገወጥ ስደት ክስተቶች መካከል በሲኦታ ድንበር ላይ የተከሰተው የጅምላ ስደት ዋናው ነው። በ24 ሰዓታት ውስጥ ብቻ ከ50 ሺህ በላይ የሚሆኑ ህገወጥ ስደተኞች ከሞሮኮ ተነስቶ የስፔን ግዛት ወደ ሆነችው ሲኦታ ከተማ በዋና ለማቋረጥ ያደረጉት ሙከራ በስደት ታሪክ አዲስና አደገኛ ምዕራፍ የከፈተ ሆነዋል። ይህ በአንድ ድንበር ማቋረጥ ነጥብ ላይ በዋና የተደረገ ታይቶ የማይታወቅ የጅምላ ስደት ሙከራ ችግሩ በምን ያህል ደረጃ ስር የሰደደ መሆኑንና የስደተኞች ተስፋ የመቁረጥ ጥልቅ በግልጽ የሚያሳይ ነው። የጉዞ መስመርና የጂኦግራፊያዊ አቀማመጥ። የዚህ አደገኛ ጉዞ የመነሻ ነጥብ በሰሜን ሞሮኮ የምትገኘው ፊንዲቅ ከተማ የባህር ዳርቻ ሲሆን ዋና መዳረሻው ደግሞ በቅርብ ርቀት ላይ የምትገኘው የስፔን ግዛት የሲኦታ የባህር ዳርቻ ነበር። ጉዞ በግምት ከ3 እስከ 4 ኪሎ ሜትር የሚሸፍን የባህር ላይ ዋና ቢሆንም ምንም አይነት ደህንነት የተጠበቀ የትራንስፖርት አማራጭ በሌለበት ሁኔታ በዋና ብቻ ለማቋረጥ መሞከር አደጋው እጅግ የበረታና ገዳይ ያደርገዋል። ይህ አጭር የሚመስል የባህር ርቀት ለብዙዎቹ የህይወትና የሞት ውስን ሆኖ አልፏል። ስደተኞች ያጋጠሟቸው ገዳይ አደጋዎች። ስደተኞቹ ወደ ሲኦታ ለመድረስ ባደረጉት አስቸጋሪ ጥረት በርካታ የተፈጥሮና የሰው ሰራሽ አደጋዎች ተጋርቶባቸዋል። ከእነዚህ መካከል ከባድ የባህር ሞገድ፣ ከፍተኛ ማዕበል፣ የበረዶ ቀዝቃዛ ውቅያኖስና በፍጥነት ሰዎችን ለሞት የሚዳርግ ከፍተኛ አካላዊ ድካም ዋና ዋናዎቹ ነበሩ። ከዚህ በተጨማሪ በውሃ ውስጥ የሚገኙ እንደ ጄሊፊሽ ያሉ አደገኛ የባህር ፍጥረታት የሚያደርሱት አካላዊ ጉዳትና ድንጋጤ ሁኔታውን ይበልጥ አባብሶታል። በባህሩ ላይ ያንዣብብ የነበረው ሌላው ትልቁ ስጋት ደግሞ በከፍተኛ ፍጥነት የሚያልፍ ትላልቅ መርከቦች እና ጀልባዎች ስደተኞችን በመግጨት የማስጠም አደጋ የደቀኑበት ሁኔታ ነው። የጉዞ አሳዛኝ ውጤትና ሊወሰድ የሚገባው ትምህርት። ምንም እንኳን አንዳንዶቹ ዳር ማድረስ ቢችሉም አብዛኛዎቹ ግን በባህሩ ላይ በነበሩበት ወቅት በነፍስ አዳኞች ጥረት ከሞት ሊታደጉ ችለዋል። ሆኖም ግን ይህ ታይቶ የማይታወቅ የጅምላ ሙከራ ያለምንም መስዋዕትነት አላለፈም። የበርካቶች ስደተኞች ሕይወት ማለፍና ከባድ አካላዊ ጉዳቶች መመዝገባቸው ተረጋግጠዋል። ይህ አሳዛኝ ክስተት ህገወጥ ስደት በማንኛውም ቅጽበት ውስጥ ወደ ሞት ሊያመራ የሚችል አደገኛ መንገድ መሆኑን በግልጽ ያሳያል። ህገወጥ ስደት ከስኬት ይልቅ ለከፍተኛ ህይወት ማጣትና ለጉዳት የሚዳርግ በመሆኑም ማንም ሰው ህይወቱን አላስፈላጊ ለሆነ አደጋ ማጋለጥ እንደሌለበትና በህገወጥ መንገድ የባህር ድንበሮች ለመሻገር መሞከር በፍጹም የማይሞከር መሆኑን ትልቅ ትምህርት ይሰጣል።